ብለኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳያለሁ። አሸማቀቃትልሽ ይቅርታ ትላለ እሷን ብቻ ሳይሆን መላው ሴቶችን። በኮሜዲያን እሸቱና በቲክቶከሯ ባምቢ ሀበሻ መካከል የተፈጠረው ውዝግብ እጅግ ጠንከር ያለ ይመስላል። ህዝቡንም ለሁለት ከፍሎ ሀሳብ እንዲሰነዝሩበት ያደርግ ነበረ። ትላንት ደግሞ ባምቢ ሀበሻ ጠንከር ያለ ማስጠንቀቂያ ያዘለ የሆነ ሀሳብ ይዛ መጥታለች። ከማስጠንቀቂያው የዘለለ እርምጃም አይነት እንዳለው ያመለክታል ሀሳቧ። ኮሜዲያን እሸቱ እንግዲህ ዛሬ የባምቢ ሀበሻ የሰጠችውን ማስጠንቀቂያ ያዘል ሀሳብ አስተያየት ተከትሎ በመልእክት ያስተላልፋል። የሱንም ስሜት ይገልጻል ተብሎ ይጠበቃል። እስካሁን ያለው ነገር የለም። እንግዲህ ለሁለት ሰሞኑን ህዝቡን ሲያከራክር የቆየ ነው። አንዳንዶች እሸቱ ማን ነው ይሄንን የማድረግ ስልጣን ያለው የሚሉ ሀሳቦች አሉ። ሌሎች ደግሞ ትክክል ያልሆኑ እንደ ማህበረሰብ ሞዴል ያልሆኑ ሀሳቦችን መኮነን ትክክል አይደላችሁም ማለት ምኑ ጋር ነው ኃጢአቱ? ምናልባት ስም የመጥቀስ ጉዳይ ካልሆነ ብለው ሀሳብ ያነሳሉ። ለማንኛውም ባምቢ ሀበሻ የሰጠችው ማስጠንቀቂያ እሸቱ መለሰ ምን ይዞ ይመጣል የሚለው ነው የዛሬ ትኩረታችን። ጭላሉ ቲዩብ ነው። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ባምቢ ሀበሻ ምን አለች እስቲ? በጣም ጠንከር ያለው ሀሳብ አለ። አለቅህም እኔም በልጅ እመጣብሃለሁ የሚለው ሀሳብ ቪዲዮ እስቲ መጀመሪያ ልጋብዛችሁ። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ፣ ወይ ደግሞ እስኪት ድረስ መሄድ እንደሚችል ዱርዬ ብለኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳያለሁ። እንግዲህ የባምቢ ሀበሻ ትላንት ከሰጠቻቸው ምላሾች መካከል እሸቱ መለሰ እኔ እናንተ በጽድቅ ብንወዳደር እኔ ካለ ላይ የምሰጥ አንተ የሌላቸውን የምትቀበል ነህ፣ ይህንን የምንተዋወቅ ነን። ስለዚህ እኔ መኮነን ሞራልም አቅምም ብቃቱም የለህም ስነ ምግባሩም የለህም ብላ ያነሳችው ሀሳብም የተመልካቹን ጆሮና አይን የገዛ ነበር። እሱንም ቪዲዮ በተከታይ የእሷን የባምቢ ሀበሻን ሀሳብ ላስደምጣችሁና ተመልሰን እንገናኛለን። ከተቸገሩት እኩል እያመቻቸ ኮሚሽንህን እየሰራክ አንተ ለኔ ስለ ጌታ ልትነግረኝ ነው? እኔ እኮ የምሰራትን የማገኛትን አካፍላለሁ። አየክ ቲክቶክ ላይ መጥተው እንደዚህ ተቸገርኩ ለሚሉኝ እህት ወንድሞቼ ሳልሰስት አካፍላለሁ። አንተ ግን ከተቸገረው ላይ ትካፈላለህ። ይሄ ነው ልዩነታችን። ታዲያ ፈጣሪ ከማን ጋር ነው የኔ ጌታ? ቀጥሎ እንግዲህ እንዳልኳችሁ ለሁለት ከፍሏል ይሄ ጉዳይ። በርካቶች እሸቱን ወቅሰውታል። እሸቱ ትክክል አይደለም፣ እንዴት በዚህ መልኩ ሊናገር ይችላል? እሷን ከመናገሩ ባለፈ ደግሞ ቤተሰቦቿን የሚመለከቱ ሀሳቦችን በቪዲዮ ላይ ጠቃቅሷል እና ይሄ በጣም የተሳሳተ ነው። ስለዚህ ይቅርታ መጠየቅ አለበት የሚሉ ሀሳቦችም የሰነዘረዋል። ተወጣና ይቅርታ ትጠይቃታለህ። ልጅቷ ያሸማቀቃትልሽ ይቅርታ ትላለህ። እሷን ብቻ ሳይሆን መላው ሴቶችን መታ እች ልጅ ልታሸማቀቃት አትችልም። እኛ ደግሞ አለንላት። ሶሻል ሚዲያ ላይ እንደዚህ ታረጋላችሁ፣ ትናገራላችሁ። እንደዚህ አይነት ልጆች ናቸው። በቀደም አንዲት ልጅ ራሷን አጥፍታ ሰምቻለሁ። ዛሬ ደግሞ በዚች ልጅ ደግሞ አለንላት ነው የምልህ። አለሁላት ለመስምቱ። እንግዲህ የእሸቱ እና የባምቢ ሀበሻ ጉዳይ አሁንም ከረር ያለ ይመስላል። በተለይ ደግሞ ባምቢ ትላንት ከሰጠችው ምላሽ ጋር ተያይዞ ትንሽ ጉዳዩ ጦዝ ያለ ጠር ያለ ይመስላል። እሸቱ ዛሬ ምላሽ ይሰጣል በጉዳዩ ላይ ሀሳቡን በደንብ ያንሸራሸራል ተብሎ ይጠበቃል። በባምቢ ሀበሻና በእሸቱ መካከል የተፈጠረው አለመግባባት ግጭት በምን ይቋጫል? የባምቢ ሀበሻ ጠንከር ያለ ሀሳብ ወዴት ያመራል? የእሸቱ መለሰስ ምላሽ ምን ይሆናል? በቀጣይ የምንጠብቀው ነው። ሰብስክራይብ በማድረግ ሌሎች አዳዲስ መረጃዎች እንድታገኙ ይሁን። ለዛሬ ነበረን በዚሁ አጠናቀናል። መልካም ጊዜ